ሰላም ጤና ይስጥልኝ የዩቲዩብ ተማሪዎች እንደምን አላችሁ? እኔ ሚስተር ብሩክ ነኝ። ዛሬ በባዮሎጂ ግሬድ 11 ቻፕተር 3 ኢንዛይም የሚለውን ፓርት እናያለን ማለት ነው። ዋት ኢንዛይም፣ ስለ ኢንዛይም ፋንክሽኖች፣ የተለያዩ ኢንዛይም ነክ የሆኑ ነገሮችን አብረን እናያለን። በስተመጨረሻ እዚህን ቻፕተር ስንጨርስ ደግሞ ኤክስትሪም ቢግ ስትሬስ ላይ ያሉ ጥያቄዎችንም የዚህን ጥያቄዎችንም አብረን ሰርተን ወደፊት አብረን እንሄዳለን ማለት ነው። ሌትስ ጎ። ሶ የመጀመሪያው ነገር ዋት አር ኢንዛይምስ ነው። ዋት አር ኢንዛይምስ ነው። ሶ ኢንዛይምስ አር ኤ ፕሮቲን ሞለኪውል ዛት አክት ባዮሎጂካል ካታሊስት ነው። እዚህ በፊት ባዮሎጂካል ካታሊስት የሚባል ነገር እናውቃለን። ካታሊስት ስለሚባል ነገር ማለት ነው። እና ይሄ ፕሮቲን የምንለው ነገር ነው። እና ሁሎቹም ኢንዛይሞች ምንድናቸው? ፕሮቲን ሞለኪውሎች ናቸው። እና እነዚህ ፕሮቲን ሞለኪውሎች ደግሞ አክት የሚያደርጉት እንደምንድን ነው? የሚሰሩት እንዴት ነው ካልክ ምንድን ነው? ባዮሎጂካል ካታሊስት ነው። ካታሊስት እንግዲህ እንደምናውቀው አንድን ሪያክሽን ምን ማድረግ ነው? አክስለሬት ማድረግ ነው። አዘርዋይስ ደግሞ ሎሪንግ ማድረግ ነው ማለት ነው። አክስለሬት ሬቱ ማድረግ ነው። አዘርዋይስ ደግሞ ሬቱን መቀነስ ነው የኢንዛይም ፋንክሽን ነው። ሶ ከዚህ ጋር ምን ይላል? አክሰለሬት ኦፍ ኤ ኬሚካል ሪያክሽን ሎዊንግ ኦፍ ዘ አክቲቬሽን ኢነርጂ። አክቲቬሽን ኢነርጂ የሚለውን ነገር ወደ ኋላ በደንብ እናየዋለን አብረን ማለት ነው። ሶ ይሄ ምንድን ነው የሚያደርገው? ኢንዛይሙ ሪያክሽኖች ተሎ እንዲጠናቀቅ ሪያክሽኖች ተሎ እንዲሄድ የሚያደርግ ፕሮቲን ነው ማለት ነው። ሶ ይሄ ፕሮቲን ምን ያደርጋል? አክቲቬሽን ኢነርጂ ኢዝ አ ሚኒመም አማውንት ኦፍ ኢነርጂ required for the reactant to be convert to product. ምንድነው አክቲቬሽን ኢነርጂ የምንለው ነገር? ሚኒመም አማውንት ኦፍ ኢነርጂ ነው። ሶ ይሄ ሚኒመም አማውንት ኦፍ ኢነርጂ ምን ያደርጋል? ይህ ሚኒመም አማውንት ኦፍ ኢነርጂ ምን ያደርጋል ማለት ነው? እያንዳንዱ ሪያክታንት ወደ ፕሮዳክት እንዲቀየር እያንዳንዱ ሪያክታንት አለ ኮንቨርት ቱ ፕሮዳክት ሲቀየር የሚወስደው ሚኒመም አማውንት ኦፍ ምንድነው? ኢነርጂ ነው። ገብቷችኋል? ይህን በኤግዛምፕል ማየት እንችላለን። ለምሳሌ ወተት ስናፈላ ወተቱ ፈልቶ የሚጨርስበት የታይም ዱሬሽን አለ አይደል? ያን የታይም ዱሬሽን አክቲቬሽን ኢነርጂ ብለን ልንወስደው እንችላለን። ሶ ካታሊስት አድ ስናደርግበት ደግሞ ያ የወስድ የነበረው 20 ደቂቃም 30 ደቂቃም ወደ ምን ይሄዳል ማለት ነው? ወደ 10 ደቂቃ ወደ 5 ደቂቃ ሚኒማይዝ እንዲሆን ያደርገዋል ማለት ነው። ስለዚህ አክቲቬሽን ኢነርጂ ማለት ምንድነው? ሚኒመም አማውንት ኦፍ ኢነርጂ ዛት ሪኳርድ ሪያክታንት ኮንቨርት ቱ ፕሮዳክት ነው። ሪያክታንቱ ወደ ፕሮዳክቱ እንዲቀየር የሚያደርግ ትንሽ አማውንት ኦፍ ኢነርጂ ምን ይባላል? አክቲቬሽን ኢነርጂ። ያን ነገር ማነሻሻ፣ ያን ነገር እንዲሰራ ለማድረግ ያለ ማለት ነው። ሶ እንቀጥል። ኦል ኢንዛይምስ አር ፕሮቲን ሜድ አፕ ኦፍ ቼን አሚኖ አሲድ ሊንክድ ቱጌዘር ባይ ፔፕቲድ ቦንድ። ሶ ምንድነው? ሁሉም ኢንዛይሞች ምንድናቸው ብለናል? ፕሮቲኖች ናቸው። ስለዚህ ሁሉም ኢንዛይሞች ፕሮቲኖች ናቸው። ፕሮቲን ደግሞ እንደምናውቀው ምንድነው? አሚኖ አሲድ ነው ሊንክ የሚያደርጋቸው ማለት ነው። ቦንዶ እየሰራ እያንዳንዶቹን ቼኖች እያገናኘ የሚሄደው መገናኛው ምን ይባላል? አሚኖ አሲዶች ናቸው። እያንዳንዱ አሚኖ አሲዶች ናቸው ዘንድ በፔፕታይድ ቦንድ ነው የሚገናኙት። አሚኖ አሲዶች ማለት ወደ 20 አካባቢ አሚኖ አሲዶች አሉ። እነዚህ አሚኖ አሲዶች በፔፕታይድ ቦንድ አማካኝነት ነው ባይንድ የሚያደርጉት ማለት ነው። ያ ነገር ፋይናላይዝ ሲደረግ ፕሮቲን ይሆናል። ሶ ኦል ሴልስ ኮንቴን ዲፈረንት ኢንዛይምስ ዲፔንዲንግ ኦን ታይፕ ኦፍ ሊቪንግ ሴል። ስለዚህ ወደፊት የምናየው ነገር ነው። አንዱ ምንድነው? እያንዳንዱ ሴሎች እያንዳንዱ ሪያክሽን የሚካሄድባቸው ነገሮች የየራሳቸው የሆነ ምን አላቸው ማለት ነው? ኢንዛይም አላቸው ብለን ነው የምንወስደው ማለት ነው። ኢንዛይሙ የየራሳቸው የሆነ ኢንዛይም ነው እያንዳንዱ ሴል ማለት ነው። ሶ which engage in thermodynamic biochemical activity called ሜታቦሊዝም እንለዋለን ማለት ነው። ስለዚህ ይሄ ባዮኬሚካል ሪያክሽን ምን ብለን እንጠራዋለን? ሜታቦሊዝም የምንለው እዚህ ጋር ማለት ነው። ሜታቦሊዝም ምንድነው? የፕሮሰስ ኬሚካል ኤንድ ፊዚካል ቼንጅ ነው። ኢንክሉድ ብሬክ ዳውን ካታቦሊዝም ይይዛል ኤንድ ሳይንሳይዝ አናቦሊዝም ሞለኪውል ይይዛል። ይሄ ምን ማለት ነው? ኢንሾርት ስናየው አናቦሊዝም እና ካታቦሊዝም ሪያክሽን ሴሎቻችን ላይ ይካሄዳሉ። ይህ ነገር ምንድነው? ካታቦሊዝም ማለት ምንድነው? ብሬክ ዳውን ኦፍ
ሂውጅ የሆነ ነገር ብሬክዳውን ላይክ ሹገር ሊሆን ይችላል። እሱ ስኳር ወደ ውስጣችን ከገባ በኋላ ዲግሬድ ሆኖ ወደ ተለያዩ ነገሮች እንትን ብሎ ከዛ ውስጡ ያሉትን ነገሮች ነው የምንጠቀማቸው አይደል እንዴ? ውስጡ ያሉትን ነገሮች አናቦሊዝም ማለት ደግሞ ውስጣችን ላይ ቢልድ አፕ የሚደረግ ነገር ነው። ለምሳሌ ዋይት ብለድ ሴልን ለመስራት ሊሆን ይችላል። ለምሳሌ የሆነ ከፍ ያለ ነገር ቆዳችንንም ሊሆን ይችላል። ገብቷቸዋል። የሆነ ነገር ጥፍርን ሊሆን ይችላል ክሬት ሲደረግ ወይም የሆነ ነገር ሲመጣ የሚሄደው ፕሮሰስ አናቦሊዝም እንለዋለን። ካታቦሊዝም የምንለው ደግሞ ብሬክዳውን የሚሆነውን ነው ካታቦሊዝም ብለን የምንጠራው። ሰው እንቀጥል። ሳይንስ ኤንድ አናቦሊዝም ሞለኪውል ዘ ሜታቦሊክ ፕሮሰስ ኢን ዘ ሴል ሪኳየር ኢንዛይም ካታላይዝ ሜኒ ባዮኬሚካል ሪያክሽን ታይፕ አት ራይት ፋስት ኢነፍ ቱ ሰስቴን ላይፍ። ምንድን ነው የሚለን? ሜታቦሊክ ሪያክሽን ሲካሄድ ወይም አናቦሊክም ካታቦሊክ ሪያክሽንም ሲካሄድ ኢንዛይም ያስፈልገናል ነው። ለምን? ካታላይዝ ለማድረግ ነው። ካታሊስት ስለሆኑ ሜኒ ባዮኬሚካል ሪያክሽንስ ታይፕ አት ሬት ኦፍ ፋስት ኢነፍ ቱ ሰስቴን ላይፍ። እነዛ ውስጣችን ላይ ያሉ ሴሎች ህይወታቸውን እንዲቀጥሉ የሚያስችላቸው ነገር ኢንዛይም መኖሩ ነው ማለት ነው። ይሄ ኢንዛይም ሀፕን ማድረጉ ይሄ ኢንዛይም እዛ ሪያክሽን ላይ መሆኑ ምን አድቫንቴጅ አለው ስትሉኝ፣ ያ ነገር ሪያክሽኑ ተሎ ተካሂዶ ሴሎቻችን ሳይሞቱ ህይወታቸው ሰርቫይቭ እንዲሆን ባይ ዲፎልት ደግሞ እኛም ህይወታችን እንዲቀጥል የሚያደርግ ነገር ነው። ስለዚህ ኢንዛይምስ አክት አፖን ኤ ሞለኪውል ምን እንለዋለን? የሚቀበለው ሞለኪውል ሳብስትሬት ይባላል። ኢንዛይም የሚቀበለው ኮንቨርት ዛም ቱ ፕሮዳክት ዲፈረንት ሞለኪውልስ ኤንድ ሪሜን አንቼንጅድ ይሆናል። ምን ማለት ነው? ኢንዛይም አለ። ይህ ኢንዛይም ምን ይሆናል ማለት ነው? ሳብስትሬቱን ወደ ፕሮዳክት ይቀይረዋል እና ወደ ተለያዩ ሞለኪውሎችም ይቀይረዋል ማለት ነው። ፕሮዳክት ማለት ዲፈረንስ ሞለኪውል ሊሆን ይችላል። ኤንድ ሪሜን አንቼንጅድ ምኑ? ኢንዛይሙ ማለት ነው። ፕሮዳክቱ ተቀይሯል። ላይክ ለምሳሌ እነይ አሁን እዚህ ጋር ሹገር ቢኖር ማለት ነው። ሹገር አለ ብለን ሹገሩን ወደ ምን ይቀይረዋል ማለት ነው? ካርቦሃይድሬቱን ብሬክ ዳውን ሲያደርገው ወደ ካርቦኔን ሃይድሮጅን ይቀይራል ማለት ቦንዱ። ስለዚህ ወደዚያ መንገድ መቀየር ይችላል ነው። ገብቷችኋል ወይ? ደግሞ አሁን ለምሳሌ ዳይሳክራይድ ከሆነ ወደ ሞኖሳክራይዶች ኮንቨርት ይደረግ። ግን ደግሞ አዘ ፋይናል ኢንዛይሙ ምን አይሆንም ማለት ነው? ራሱን አይሸውድም። ራሱን ከፕሮዳክቱ ጋር አናገኘውም ማለት ነው። እንያብራል። አሁን እዚህ ጋር ስናይ ይሄ ምንድነው? ሳብስትሬት እንለዋለን። ሳብስትሬት ማለት ኢንዛይሙ ጋር መጥቶ ሪያክሽን አድርጎ ወደ ፕሮዳክት መቀየር ያለበት አካል ማለት ነው። እዚህ ጋር የኢንዛይሙ ማኖር ግዴታ አይደለም። ለምን? ይሄ በግዛጁ ሳብስትሬት ወደ ፕሮዳክት መቀየር ስለሚችል፣ ግን ደግሞ ምን ይሆናል? አክቲቬሽን ኢነርጂ ከፍተኛ ስለሆነ ይሄ አክቲቬሽን ኢነርጂ ደግሞ ሪያክሽን እንዳይካሄድ ያደርጋል ማለት ነው። ወይም ደግሞ ሪያክሽን እንዲዘገይ ያደርግብናል ማለት ነው። ሶ በተሎ ኢንዛይሚክ ሪያክሽን ስለሚያስፈልግ ኢንዛይማቲክ ሪያክሽን ይመጣል። ሶ ሳብስትሬት አለ፣ ሳብስትሬት ፕላስ ኢንዛይም ይመጣል። ዘን ኢንዛይም ሳብስትሬት ኮምፕሌክስ ይፈጠራል። መቼ? ፕሮዳክቶቹ ሳይለያዩ ማለት ነው። ሳብስትሬቱ እዚህ ጋር ወደ ፕሮዳክቶቹ ሳይቀያየር ምን ይፈጠራል ማለት ነው? ኢንዛይም ሳብስትሬት ኮምፕሌክስ እንለዋለን። ሶ ካታላይዝ ካደረገ በኋላ ኢንዛይሙ በደንብ ፋስት ሪአክሽን እንዲሆን ካደረገው በኋላ በሁለቱ ፕሮዳክቶች መካከል ያለው ዲፈረንስ እየጎላ ይመጣና ኢንዛይም ፕሮዳክት ኮምፕሌክስ ይባላል። ፕሮዳክት ነው። እዚህ ጋር በደንብ ማስተዋል ይጠበቅብናል። ይሄኛው በፓይ ቻርት ሊመጣ ይችላል ኤግዛም ላይ ምናምን እና ይሄ ፕሮዳክት ነው። እዚህ ጋር ደግሞ ሳብስትሬት ነው። ሳብስትሬት የሆነው ገና ወደ ፕሮዳክት ስላልተቀየረ ነው። ባይ ኬሚካል ሪአክሽኑ ደግሞ ካታላይዝ ከሆነ በኋላ ምን ይሆናል ማለት ነው? ወደ ፕሮዳክት ሲቀየር ኢንዛይም ፕሮዳክት ኮምፕሌክስ እንለዋለን። ሰው ፋይናል ኢንዛይም ፕላስ ፕሮዳክት ይመጣል። የመጀመሪያው ኢንዛይም ፕላስ ሳብስትሬት ነበረ። እነዚህን ፕሮሰሶች ካለፈ በኋላ ወደ ምን መጣ? ኢንዛይም ፕላስ ፕሮዳክት ወደሚባለው ነገር መተናል ማለት ነው። ሶ እንቀጥላለን። ላይክ ላብ አክቲቪቲውን ያው እንግዲህ ክላስሩም ኤክስፐሪመንት ሲሰሩ መስራት ትችላላችሁ ማለት ነው። ጀነራል ፕሮፐርቲ አባውት ኢንዛይም እነይ ቅድም ሁሉም ኢንዛይሞች አር ፕሮቲንስ ብለናል። ገብቷቸዋል። ስለዚህ ዋት አር ኢንዛይምስ ፕሮፐርቲ የሚለውን ነገር ፊዚካል ፕሮፐርቲ፣ ኬሚካል ፕሮፐርቲ ኤንድ አዘር ፕሮፐርቲስ ዊ ሃቭ ቱ ሲን አባውት ኢት። ሶ ኢንዛይም ፕሮፐርቲስ አር ሪአክሽን ዲሞንስትሬትስ ስሩ ፊዚካል ኤንድ ኬሚካል ፕሮፐርቲስ። በፊዚካልና ኬሚካል ፕሮፐርቲው ሜተድ ነው ሪአክሽኖቹ ሀፕን የሚያደርጉት ነው። ጀነራል ፕሮፐርቲ ኦፍ ኢንዛይም ዘ ጀነራል ፕሮፐርቲ ኦፍ ኢንዛይምስ አር ኤ ኔቸር ኦፍ ቦዝ ዚየር ፊዚካል ኤንድ ኬሚካል ፕሮፐርቲ ነው። ሁለቱ ፊዚካል ኤንድ ኬሚካል የምንላቸው ፕሮፐርቲዎች ሀፕን ያደርጋሉ ማለት ነው አሉ። ኢንዛይምስ አክሰለሬት ሬት ኦፍ ሪአክሽን ነው።
እንግዲህ ሁሉም ካታሊስቶች ሁሉም ኢንዛይሞች ካታሊስት ናቸው ስንል ካታሊስት ሆነው ግን ኢንዛይም ያልሆኑ አሉ። ፋስት ኦፍ ሪያክሽን የማያካሄዱ ማለት ነው። ለው የሚያደርጉ ሪያክሽኑን ወደኋላ የሚስቡ ካታሊስቶች አሉ። ግን ይሄኛው የሚያፋጥን ነው ማለት ነው። ስለዚህ ዘይ ናይዘር አፌክት ዘ ኔቸር ኦፍ ዘ ፕሮዳክት ፎርምድ ኖር አንደርጎ ኤኒ ቼንጅ ባይ ዘ ሪያክሽን ካታላይዝድ። ምን ማለት ነው? እነዚህ ኢንዛይሞች ከዛ ሪያክሽን ላይ ሀፕን ካደረጉ ያ ሪያክሽን ቀጥታ ወደ ፕሮዳክት ይቀየራል። ግን ደግሞ ናይዘር አፌክት ዘ ኔቸር ኦፍ ዘ ፕሮዳክት ነው። እዛ ጋር ፕሮዳክቱን አይቀይረውም ነው። ተግባባን? ለምሳሌ እዚህ ከላይኛው ላይ እንዳየ ነው ማለት ነው። እዚህ ጋር ሳብስትሬቱ የለው ነው ወደ ግሪን ኤንድ ብሉ አደገ ማለት ነው፣ ተሰበረ። ግን ደግሞ ኢንዛይሙ በመኖሩ የተነሳ አይደለም ብሉና ግሪን የሆኑት። ኢንዛይሙ ስላለ ምን ሆነ? ፋስት ኦፍ ዘ ሪያክሽን ሆነ እንጂ ብሉና ግሪኑ ላይ የኢንዛይሙ አሻራ የለበትም። ኢንዛይሙ ራሱን አላሳደረም እዚህ ላይ ማለት ነው። ገብቷቸዋል? ልክ እንደዛ ለማለት ነው። እዚህኛውም ላይ ችን ሀሳብ የተነሳችሁ ማለት ነው። ፊዚካል ፕሮፐርቲዎችን እንይ። ፊዚካል ፕሮፐርቲ ፊዚካል ፕሮፐርቲ ኢንዛይምስ ኢንክሉድ ምን ይዛል? ዲኔቸሬሽኖችን ይዛል፣ ሶሉቢሊቲን ይዛል፣ ኮላይድን ይዛል፣ ባዮካታሊስትነታቸውን ይዛል፣ ፕሬሲፒቴሽን ይላል፣ ሞለኪላር ዌይት፣ ኢንዛይም አክቲቪቲ። እነዚህ ወደ 7 አካባቢ የጠቀስናቸው ፊዚካል ፕሮፐርቲዎች ናቸው። እናያቸው አንድ ባንድ ማለት ነው። ሶ ዲኔቸሬሽን ምንድን ነው? ዲኔቸሬሽን ምንድን ነው ስትል እስካሁን ድረስ ባሉ ታች ግሬዶችም አይተነዋል። ዲኔቸሬሽን ማለት ኢዝ ፕሮሰስ ኦፍ ብሬክ ዳውን ኢንትራ ኤንድ ኢንተር። ኢንትራ ማለት ከውጭ ነው፣ ኢንተር ማለት የውስጥ ነው። ነን ኮቫለንት ቦንድ ዛት ዲስቶርት ዘ ሼፕ ኤንድ አክቲቭ ሳይት ኦፍ ዘ ኢንዛይም። ምን ማለት ነው? ዲኔቸርድ ሆነ ማለት አንድ ነገር ሼፑን አጣ ወይም ደግሞ ተበላሸ፣ ተቀየረ ማለት ነው። ይህ ለምሳሌ እንይ። ለምሳሌ አለ ላይክ አሁን ይሄኛው ድንች ነው ብንል ድንች ፀሐይ ሲመታውና ውሃ በጣም እንትን ሲልበት ምናምን ሼፑ ቢን ይላል ማለት ነው። ይቀየራል፣ የሆነ ውስጡ ይፈራርሳል፣ ውስጡ የሆነ ይበላሻል ማለት ነው። ሶ እንደዛ ማለት ዲኔቸሬሽን ማለት መበላሸት ማለት ነው። እየተበላሸ ይሄዳል ማለት ነው። ስለዚህ የነበረው አክቲቭ ሳይቱ አለ፣ የኢንዛይሙ አክቲቭ ሳይት አለ። ያ ዲኔቸር ይሆንና ምን ይሆናል ማለት ነው? አክቲቭ ሳይቱን እንትኑ ይቀየራል ማለት ነው። ሼፑ ይቀየራል። አክቲቭ ሳይት ያልነው የትኛው ነው? ይሄኛው ሳይድ አክቲቭ ሳይት እንለዋለን። እዚህ ጋር ያለው ሳይት አክቲቭ ሳይት እንለዋለን። ሳብስትሬቱን የምንቀበልበት ቦታ ምን እንለዋለን ማለት ነው? አክቲቭ ሳይት ብለን እንወስደዋለን ማለት ነው። ሶ የአክቲቭ ሳይቱ እንትኑ ይቀየራል፣ ሼፕ ኦፍ ዲስቶርት ይሆናል ማለት እሱ ነው። ኢንዛይምስ አር ዲኔቸር ባይ ምን ሃይ ሄት ሲሆን አባብ 40 ዲግሪ ሴልሺየስ ሲሆን ፕሮባብሊ ምን ይሆናል? ዲኔቸርድ ይሆናል ማለት ነው። አልተርናቲቭ ፒኤችስ ቱ ላው ኦር ቱ ሃይ ሲሆን፣ ለምሳሌ ቱ ላው ማለት ምን ሲሆን አሲዲክ ሲሆን ነው። ቱ ሃይ ሲሆን ደግሞ በጣም ቤዚክ ሲሆን ዲኔቸርድ ይሆናሉ ማለት ነው። ሄቪ ሜታልስ ለምሳሌ ሃይ ሳልት ኮንሰንትሬሽን ሲኖር ሶልቨንት ኤንድ አዘር ሬጀንት ሲኖሩ ምን ይሆናል ማለት ነው? ዲኔቸርድ ይሆናል ማለት ነው። ቀጣይ እንይ ሶሉቢሊቲ። ሶሉቢሊቲ በምናይበት ጊዜ the property of enzymes that allows them to be dissolved in water ምንድነው? ዲዞልቭ ይሆናል በዋተር ፕሮቲን ሳልት ሶዲየም ክሎራይድ dilute glycerol and alcohol causing denaturation አሁን ሶሉቢሊቲ ፕሮፐርቲ አለው ብለናል። ስለዚህ ይሄ ሶሉቢሊቲ ፕሮፐርቲ ቢኖረውም ግን ሶሉቢሊቲ ፕሮፐርቲ ቢኖረውም ኢንዛይም that allows them to dissolve in the water ሲሆን አለ፣ ጨው ያለበት ሲሆን አለ፣ diluted ግላይሴሮል ሲሆን አልኮል ምናምን ሲሆን እዚህ ጋር ዲኔቸርድ ይሆናል ማለት ነው። because it have a solubility property። let's go እዚህ ጋር እናያለን። እዚህ ጋር እንግዲህ precipitation የምንለው አለ፣ precipitation molecular weight አለ፣ ኢንዛይም አክቲቪቲ አለ፣ ባዮሎጂካል ካታሊስት መሆኑ አለ፣ ዲኔቸሬሽኑ፣ ሶሉቢሊቲ፣ ኮላይዱ የምንላቸው እነዚህ በሙሉ ኢንዛይም ፊዚካል ፕሮፐርቲዎች ናቸው ማለት ነው። እሺ እንይ ዘ ኮላይዳል ምንለው ምንድነው? ዋት ሚን ኮላይዳል ስትል ኔቸር ኦፍ ኢንዛይም ነው፣ የኢንዛይም ፊዚካል ፕሮፐርቲ ነው ብለናል። ኢንዛይም ነው ቴንደንሲ ኦፍ ሃቪንግ ሊትል ኦር ኖ ዲያሊሲስ ክሮስ ዘ
permeable membrane due to the large size or high molecular weight ምንድን ነው እንግዲህ ወደፊት አራ ነው ግሬድ 10 ላይ አይታችሁት ይሆናል ፕላዝማ መምብሬን በምናይበት ሰዓት ላይ ወደ ውስጥ ዘልቆ መግባት የሚችሉት ነገሮች ምን ሲሆኑ ነው ትንሽ መሆን አለባቸው ነንሳልቲ መሆን አለባቸው ምናምን አይደል ስለዚህ ከዚህ ጋርም ስናይ ምንድነው ኢንዛይም tendency have little or dialysis grows the super membrane due to large size and high molecular weight ስላለው በዛ ምን ማለት አይችልም ማለፍ አይችልም የሚለው ነገር አለ ሌላው biological catalytic property ነው ማለት is the activity of the enzyme in a very small quantity or a small amount of enzyme enough to convert large quantity of substrate and remain unchanged after the reaction ነው አንደኛው በካታሊስት ፕሮፐርቲ ምንድነው ስትል ሪአክሽኑ ኢንዛይሙ ሪአክሽኑን ከማካሄዱ በፊት ትንሽዬ ኢንዛይም ናት የምታስፈልገው ነው ለሪአክሽኑ small amount of enzyme to enough convert to large quantities የሚለው ማለት ነው ከዛ ግን ቀድም እንዳልኳችሁ ወደ ፕሮዳክቱ ላይ ኢንዛይሙን አናገኘው ማለት ነው ምን ማለት አንቸንጅድ አፍተር ዘ ሪአክሽን ማለት ኢንዛይሙ ነው እንጂ ምኑ አይደለም ሳብስትሬቱ አይደለም ሳብስትሬቱ ወደ ምን ይቀየራል በወደ ፕሮዳክት ይቀየራል ብለናል ገብቷችኋል ሳብስትሬቱ ወደ ፕሮዳክት ይቀየራል ብለናል የማይቀየረው ምንድነው ኢንዛይሙ ነው ሌላው ኢንዛይም precipitation ነው is the separation of enzyme for analysis using different aqueous or ethanol solvent ነው በዚህ ጊዜ precipitate ማለት የውሃንትን ነው ስለዚህ separation of enzymes ኢንዛይሞች ምን separate ይሆናሉ analysis using different aqueous ማለት ውሃ ነው or ethanol solvent ላይ ሲሆኑ precipitate ይሆናሉ እዛ ላይ dissolve ይሆናሉ ማለት ነው ፕሮቲኖቹ ሌላው molecular weight enzymes of large protein of biomolecules that hold polypeptide chain ስለዚህ ወደፊትም እናያለን ፕሮቲን ቻይኖች አሉት ስለዚህ ከዛው ፖሊፔፕታይድ ማለት በጣም ብዙ ምን ፔፕታይድ ቦንዶች አሉት ማለት ፔፕታይድ ቦንድ ምንድነው እያንዳንዱ ምን የሚይዝ አሚኖ አሲዶችን እያንዳንዱ አሚኖ አሲዶች ባይንድ አድርጎ የሚይዝ ነገር ነው ምን ምንለው ፔፕታይድ ቦንድ ስለዚህ ፖሊፔፕታይድ ማለት በጣም ብዙ አሚኖ አሲዶች አንድ ላይ ሆኖ ነው የሚፈጥሩት ማለት ምኑን ይሄን ኢንዛይም ምን ማለት እንችላለን ይሄን ኢንዛይም በጣም ትልቅ የሆነ ፕሮቲን ነው ስለዚህ ላርጅ የሆነ ፕሮቲን ነው ለዛ ነው ቅድም ላይ ኮላይዳል ላይ የወሰድነው ምንድነው having a little or no dialysis close the space super membrane due to large size high molecular weight የሆነው ለዛ ነው ማለት ነው ሌላው enzymatic activity is a general catalytic property of the enzyme it depends on factors such as በምን በቴምፕሬቸር ይሆናል enzymatic activity ፋክተር የሚሆነው ማለት በፒኤች ሊሆን ይችላል ኢንዛይም ኮንሰንትሬሽን ሊሆን ይችላል የራሱ ኮንሰንትሬሽን ሊሆን ይችላል ወይም ደግሞ የሳብስትሬት ኮንሰንትሬሽን ሊሆን ይችላል አዘር ኢንዛይም shows the highest activity at yet ላይ optimum temperature and pH ምን ማለት ነው እንደ ኖርማል ማለት ነው እንግዲህ optimum temperature and optimum pH ላይ ነው በጣም ከፍተኛ የሆነ አክቲቪቲ የሚኖረው ማለት ነው ስለዚህ ሃይ የሆነ pH ሲሆንም ሎ የሆነ ምን pH ሲሆን ምን አይሆንም ማለት ነው ፋንክሽናል አይሆንም እየቀነሰ ይሄዳል ፕሮፐርቲው ቀድመን ብለናል በጣም አሲዲቲ እና በጣም ቤዚክ ሲሆን አይሆንም ብለናል አይደል በቃ እሱን ነው የምናየው ሌትስ ጎ ኦኬ አሁን ኬሚካል ፕሮፐርቲዎችን እናያለን ኬሚካል ፕሮፐርቲስ enzymes chemical properties are ምንድናቸው sensitivity አለ regulational specificity አለ catalytic and reversibility reaction አለ ማለት እነዚህ ነገሮች ደግሞ ምንድናቸው ማለት ነው ኬሚካል ፕሮፐርቲ ናቸው ሶ heat and pH sensitivity ምንለው ምንድነው እንግዲህ አንድ ኢንዛይም ቅድም ብለናል ሂቱም pHም ምን መሆን አለበት at optimum temperature and at optimum pH መሆን አለበት 7 pH ላይ ሲሆን ነው በደንብ የሚሰራው ነው ማለት ቤዚክም አይደለም ኒውትራል ሲሆን ነው ብዙ የሚሰራው አክቲቪቲ የሚሆነው በጣም ብለናል ስለዚህ ሴንሲቲቭ ናቸው ማለት ምን ማለት ነው ትንሽዬ ከፍ ሲል ዲኔቸርድ ይሆናሉ ማለት ነው ዘን ሃይ ቴምፕሬቸር ምናምን ሲሆን optimum level activated የሚሆነው የት ላይ ነው optimum level regulation is a process controlling the activity of enzyme by activator or inhibitor molecule ይሄንን በሰፊው ወደታች የምናየው ይሆናል የኢንዛይሙን ሪአክሽን ወይም የኢንዛይሙን አክቲቪቲ ሪሃብሊት የሚያደርጉ ነገሮች አሉ ኢንዛይሙ በደንብ ስራውን እንዳይሰራ የሚያደርጉ ኢንሂቢተሮች አሉ ማለት ነው ስለዚህ እነዛ ነገሮች ሬጉሌሽን ይባላሉ ምንድነው
ሬጉሌት ያደርጉታል እንዳይሰራ በደንብ አክቲቬት አድርጎ ስራውን እንዳይሰራ የሚያደርጉት ናቸው ሬጉሌሽኖች ማለት ነው። ገብቷቸዋል። ወደፊት እናየዋለን በደንብ ይሄኛውን። ሌላው ካታላይዝ ኢዝ ዘ ፕሮሰስ ኦፍ አክሰለሬሽን ኦፍ ኬሚካል ሪአክሽን ባይ ካታሊስት ነው። እንግዲህ ካታላይሲስ ማለት ካታላይስ ምንድነው? ያ ፕሮሰስ ነው። በካታሊስት ምክንያት የመጣ ፕሮሰስ ነው። ስለዚህ ኢንዛይሞች ምን ብለናል? ባዮሎጂካል ካታሊስት ብለናቸዋል አይደል? ስለዚህ ባዮሎጂካል ካታሊስት ስላልናቸው ካታላይሲስ የሆነ ፕሮሰስ ነው የሚያካሂዱት ማለት ነው። ካታሊስት ስለሆኑ ዛት ፕሮሰስ ሃይ ካታሊቲክ ኤፊሽንሲ they can transform about 100 to 10,000 substrate per second በፊት ሪአክሽን ውስጥ ኢንዛይም ሳይኖር ወይም ደግሞ ሪአክሽን ውስጥ ካታሊስት ሳይጨመርበት ይሄ ሪአክሽን 100 ነው በፐር ሰከንድ የሚያካሂደው ልንል እንችላለን። አሳሳብሽን ነው 100 ሳብስትሬቶች ወደ ምን ይቀየራሉ? ወደ ፕሮዳክት ይቀየሩ ነበረ በድሮ ሪአክሽን ጊዜ። ከዛስ ምን ይሆናል ማለት ነው? ወደ 10,000 ሰብስትሬቶች እንዲቀየሩ እናደርጋለን። ለምሳሌ እዚህ ጋር አንድ ኤግዛምፕል ልስጣችሁ። ያ ኤግዛምፕል ምንድን ነው? እርሾን እንወስዳለን አይደል? እንጀራ ከመቦካቱ ሊጥ ከመቦካቱ በፊት እርሾ ወይም ከበፊት የነበረ እርሾ ይስት እንጨምርበታለን ማለት ነው። ያ ነገር ለምን ያደርጋል? ኢትስ ሃቭ ኤ ካታሊስት ፋስት ኦፍ ዘ ሪአክሽን እንዲሆን ያደርገዋል ማለት ውስጥ ላይ ያለው ነገር። ስለዚህ ቶሎ እንዲቦካ ቶሎ ኩፍ እንዲል ይሆናል። ግን ደግሞ ያ ባይሆን ኑሮ ሊጡ ለመቦካት ስንት ቀን? 7 ቀን 6 ቀን ሊፈጅበት ይችል ነበር ማለት ነው። ያ ነገር ሀብ በማድረጉ ግን ወደ 2 ቀን ወደ 3 ቀን ሚኒማይዝ እንዲሆን አድርጎታል ማለት ነው። ያው ብዙዎቻችሁ ልታውቁት ትችላላችሁ ብዬ አስባለሁ ይሄን ነገር። ሌላው to the power of 3 to the power of 8 times faster the reaction rate comparison to non-catalyzed reaction ነው። ያው የታወቀ ነው። ሌላው ሪቨርሲቢሊቲ ነው። is ability of enzymatic biomolecule to catalyze various metabolic anabolic catabolic reaction ያካሂዳል። it is the reaction science says build up new molecule ምን ብለናል? catalyze and decompose break down after products ምን ይባላል? አናቦሊዝም ማገንባን፣ ካታቦሊዝም ደግሞ ማፈራረስ in which enzymatic reaction catalyze biochemical reactions in both forward and reverse reaction ምንድነው? in which enzymatic reaction catalyze biochemical reaction both forward and reverse። ስለዚህ እዚህ ጋር ምንድነው? ወደዚህም ሊሆን ይችላል ሪአክሽኑ፣ አዘርዋይስ ደግሞ ወደዚህም ሊሆን ይችላል ሪአክሽኑ። ከዚህ ጋር ምን አለ? ፕሮዳክት አለ። ወይም ደግሞ አሁን እዚህ ጋር ሹገር ነው ብንል አንድ ሹገር ነው ብንል ዳይሳክራይድ ነው ብንል አይደል? ዳይሳክራይድ ነው ብንል ወደዚህ ወደ 2 ምን ያካሂዳል? ሞኖሳክራይዶች ይቀያይረዋል ማለት ወደ 2 ሞኖሳክራይዶች ይቀይረዋል። እንደዚህ ሲሄድ አዘርዋይስ ደግሞ ምን ይመጣል ማለት ነው? እንደዚህ ይሄዳል። አዘርዋይስ ምን ይመጣል? ይሄው እንደዚህ ይመጣና ራሱን ወደዚህ። ለዛ ነው ሪቨርሲቢሊቲ ማለት አንዴ ወደዛም ሊሆን ይችላል፣ አንዴ ወደዚህም ሊሆን ይችላል። ሪአክሽኑ እንደያስፈልጊነቱ አናቦሊዝም ካታቦሊዝም ሊሄድ ይችላል ማለት ነው። ሌላው ኢንዛይማር ስፔሲፊክ ናቸው። ይሄ ምን ማለት ነው ስትል እያንዳንዱ ኢንዛይሞች ስፔሲፊክ ናቸው። ይሄ ማለት ኢንዛይም ስፔሲፊክ is a property of enzyme that describe how restrict the enzyme here the choice of substrate ነው። ምንድነው? እያንዳንዱ ኢንዛይም ወደ ፕሮዳክት የሚቀይሩት የተለየ የራሱ የሆነ ሳብስትሬት አለ እንጂ ሁሉም ሳብስትሬት ተመሳሳይ ኢንዛይም አይጠቀሙም። ይሄን መውሰድ አለብን። comparatively specific enzymes would have only one substrate ነው ማለት ነው። so specificity of the enzyme አለ፣ bond specificity አለ። relative specificity of enzymes which indicate that enzymes are specific for a bond ማለት ነው። ላይክ ለምሳሌ አንዳንድ ኢንዛይሞች እንደዚህ ብሎ ሊመጣ ይችላል። ይሄኛው ለየትኛው ነው የሚቀበለው ማለት እንደዚህ ላለው ሳብስትሬት ሊሆን ይችላል የሚቀበለው። እቺ ሳብስትሬት ገብታ ሊሆን ይችላል እንደዚህ ብላ ተሰብራ ወደ ፕሮዳክት የምትቀየር። ስለዚህ ይሄኛውም ቦንዱ ሁለቱ የሚገናኙበት ቦንዶች የተለያየ ነው። አክቲቭ ሳይቱ ግሩፕ ስፔሲፊቲ አለ። ኤ ስትራክቸራል ስፔሲፊሲቲ ኦፍ ኢንዛይም which describe enzymes are specific ግሩፕም ስፔሲፊሲቲ አለ። ሳብስትሬት ስፔሲፊሲቲ ምንለው አለ is a feature of enzymatic activity where enzymes act only on particular substrate ነው። ለአንድ ሳብስትሬት ሱክሬዝ ሲሆን
ለምንድን ነው? ሱክሮስን ለመቀየር ነው። ወደ ግሉኮስ ኤንድ ወደ ፍሩክቶስ ለመቀየር ሱክሬስን ብቻ ነው የምንጠቀመው። ሱክሬስም ለሌላ ሰብስትሬት አይሆንም፣ ለሌላ ሰብስትሬት አንጠቀምበትም። ነው እንደዛ ነው። ኦፕቲማል ስፔሲፊሲቲ ያለው ሁሌም ኦፕቲመም ቴምፕሬቸር አለ፣ ኦፕቲመም ፒኤች አለ፣ እዛ ላይ ነው ሁሌ የሚሰሩት ማለት ነው። ኮፋክተር ስፔሲፊሲቲ አለ፣ ኢንዛይምስ ስፔሲፊሲቲ ኢን ሳብስትሬት ኤንድ ኮፋክተሩንም ምን ይሆናል ስፔሲፊክ ይሆናል ማለት። ስለዚህ እነዚህን ወደ 6 የሚጠጉ ወደ 5 የሚጠጉ ስፔሲፊሲቲዎች ቦዲ ስፔሲፊሲቲ አለ፣ ግሩፕ ስፔሲፊሲቲ አለ፣ ሰብስትሬት ስፔሲፊሲቲ አለ፣ ኦፕቲማል ስፔሲፊሲቲ አለ፣ ኮፋክተር ስፔሲፊሲቲ አለ። እነዚህን ነገሮች በጥንቃቄ ማየት ይኖርብናል ማለት ነው። ሌላው ዘ ፋንክሽን ኦፍ ኢንዛይም ነው። ሶ ሌትስ ሲ ኢት። ፋንክሽን ኦፍ ኢንዛይም ምንድን ነው ካል እስካሁንም ስናየው ቆይተናል። ሶ ኢንዛይምስ ሄልፕ ስፔንድ አፕ ኬሚካል ሪአክሽን ኢን ሂውማን ቦዲ ነው። ስፒድ አፕ ለማድረግ ነው ዋናው ነገራቸው። ዘ ኢሴንሻል ፎር ምን ለሪስፓይሬሽን ሊሆን ይችላል። እንግዲህ እኛ የምናካሄዳቸውን ነው እነዚህ የሚለን። ለዳይጀሽን ፉድም ሊሆን ይችላል፣ ዘ ሊቨር ላይ ሊሆን ይችላል፣ መስል ላይ ሊሆን ይችላል፣ ነርቨስ ፋንክሽን ላይ ሊሆን ይችላል። ኢስቲል ኢን ዘ ሂውማን ቦዲ ኮንቲንስ ታውዘንድስ ኦፍ ኢንዛይም አለ። እያንዳንዱ ሴል ወደ 1000 አካባቢ ኢንዛይሞች አሉ። ለምን? ዛት ፕሮቫይድ ሄልፕ ፋሲሊቴት ኬሚካል ሪአክሽን። በቃ ኬሚካል ሪአክሽን ፋሲሊቴት ለማድረግ ነው። ተርን ኦቨር ነምበር ኦፍ ሞለኪውል ኢዝ ዘ ነምበር ኦፍ ሳብስትሬት ኮንቨርት ባይ ዋን ኢንዛይም። ምንድነው? ተርን ኦቨር ነምበር ኦፍ በጣም ብዙ የሆኑ ሞለኪውሎች ኢዝ ዘ ነምበር ኦፍ ሳብስትሬት ኮንቨርት ባይ ኢንዛይም ሞለኪውል ፐር ሰከንድ አት ሳቹሬትድ ይላል። ፉል የኮባይ አክቲቭ ሳይት ይላል። ስለዚህ እናያለን ወደፊት ስለ አክቲቭ ሳይት ፋንክሽንም በደንብ እናያለን። ስለዚህ አንዱ አክቲቭ ሳይት በጣም ብዙ ተመሳሳይ ግን እዚህ ጋር የተለያዩ ሳብስትሬቶች ለማለት አይደለም። አንድ ሳብስትሬት ሆኖ ታይፑ ለምሳሌ ሱክሬዝ ከሆነ በጣም ብዙ ሱክሮሶችን እየተቀበለ ወደ ግሉኮስ ኤንድ ወደ ፍሩክቶስ በደንብ ይቀይራል በፍጥነት ማለት ነው። ያ ነው ኢንዛይምስ አር ማርክድ ኦፍ ስቴት ኦፍ ቫሪየስ ዲዚዝ ላይክ ማይኮሪዲያል ኢንፍራክሽን ጃንዳይስ ፓንክሪያቲስ ካንሰር ኤንድ ኒውሮዲጀነሬቲቭ ዲስኦርደር። እነዚህም የነዚህ አይነት በሽታዎች ማሳያም ሊሆኑ ይችላሉ ይላል። እስቲ ኢንዛይምስ አር ማርከርስ ኦፍ ስቴት ኦፍ ቫሪየስ ዲዚዝ። እነዚህ ዲዚዞች ማርከር ወይም ማሳወቂያ ሊሆኑ ይችላሉ። ኢች ኢንዛይም ሃዝ ኤ አክቲቭ ሳይት ነው። ምን አለው? አክቲቭ ሳይት። አክቲቭ ሳይት የምንለው መቀበያ ነው። ኢዝ አ ዌይ ዩኒክ ሼፕ ዛት ስፒድ አፕ ሜታቦሊዝም ኦር ኬሚካል ሪአክሽን ኢን አወር ቦዲስ ኤንድ ቢልድ ሰብስትሬት ኢን ኦል ሊቪንግ ቲንግስ። በቃ እያንዳንዱ ሳብስታንሶችን ቢወልድ ለማድረግም ሊሆን ይችላል ነው አናቦሊዝም ወይም ደግሞ ካታቦሊዝም ብሬክዳውንም ለማድረግ ይችላል። እነዛ ግን እንጠቀማለን። እያንዳንዱ ግን ስፔሲፊክ የሆነ ምን አለው? አክቲቭ ሳይት አለው ማለት ነው። ኤግዛምፕል ኦፍ ኢንዛይም ማየት እንችላለን። እዚህ ጋር ሱክሬዝ ብሬክዳውን ሹጋር ኬል ሱክሮስ። አየው ብዙ ጊዜ ካርቦሃይድሬት ሲሆን ኤኤስኢ ነው የምንወስደው። አይኤን የሚል ከሆነ ደግሞ ያ ነገር ፕሮቲን ነው ባይ ኢትሰልፍ ብሬክዳውን ሊሆን የመጣው ነገር ማለት ነው። ስለዚህ ሱክሬዝ የምንለው ኢንዛይም ኦንሊ የሚሆነው ሱክሮስ ለምንለው ሹገር ነው። ላክቴዝ የምንለው ደግሞ ብሬክዳውን ካይንድ ኦፍ ሹገር ምንድነው? ላክቶዝ የምንለውን ብሬክዳውን የሚያደርግ ነው። ምን ላይ የሚገኝ ሚልክ ፕሮዳክት ላይ የሚገኝ ስኳርም ማለት ነው። ካርቦሃይድሬት የምንለው ብሬክዳውን ያው ካርቦሃይድሬት ነው ኢንቱ ሹገር። ሊፔዝ ብሬክዳውን ፋትስ ኢንቱ ፋቲ አሲድ ነው። ሊፔዝን ሊፒድ ነው። ስለዚህ ሊፒዶች ደግሞ ፋቶች ናቸው። ስለዚህ ፋትን ብሬክዳውን የሚያደርገው ሊፔዝ የምንለው ኢንዛይም። ፕሮቲዝ ስንል ያው ምንድነው? ፕሮቲን ወደ ምን ወደ አሚኖ አሲድ የምንቀይርበት ነው ማለት ነው። ሶ ኤኤስኢ ያለው ነገር ፋንክ እንትኑ ኢንዛይም መሆናቸውን ኤክስፕሌን ያደርግልናል ማለት ነው። ሌትስ ጎ። ሶ እዚህ ጋር ኢንዛይም ፋንክሽን የምለውን እንየው። እዚህ ጋር እንግዲህ ቅድም እንዳልኳችሁ ነው ምን አለ
ሳብስትሬት ምንለው አለ። ሳብስትሬቶቹን ያያዛቸው ቦንድ አለ። ዘን ሳብስትሬት ሱክሮስ ነው ኤንድ ኮንስቲቲቭ ግሉኮስ ኤንድ ፍሩክቶስ ቦንድ ቱጌዘር አድርገው የፈጠሩት ነው ሱክሮስ የምንለው። ሶ ኢንዛይም አለ እዚህ ጋር፣ አክቲቭ ሳይቱ አለ እዚህ ጋር አክቲቭ ሳይቱ ይሄ ነው። ስለዚህ the substrate binds to the enzyme forming an enzyme substrate complex። መቼ እዚህ ጋር ኢንዛይም ሳብስትሬት ኮምፕሌክስ ይፈጥራል። ከዛ በኋላ ኤች2 አዲሽን አለ ለሪአክሽኑን ፍጥነት ማለት ነው። ዘ ቦንድ ኦፍ እዚህ ጋር ደግሞ ምንድነው ኢንዛይም ፕሮዳክት ኮምፕሌክስ የምንለው ይሄ ይፈጠራል። ከዛ ላይ ወደ ግሉኮስ ኤንድ ፍሩክቶስ ይቀየራል። ፕሮዳክት ሪሊዝድ ኤንድ ኢንዛይምስ ኢዝ ፍሪ ቱ ባይንድ አዘር ሳብስትሬት። እያያችሁ ነው። እዛኛው ጋር አይቀላቀልም ማለት ይሄ ነው። እንግዲህ እነዚህ ነገሮች ይሄና ይሄ እኩል ናቸው። እዚህ ጋር የነበረው ሱክሬስ ይሄም ሱክሬስ ነው። ምን ሆኖ ነው? ተሰብሮ ነው እንጂ ወደ ፍሩክቶስ ነው ወደ ግሉኮስ ሱክሬስ። ስለዚህ እነዚህ ነገሮች ሁለቱ ይሄን ይሰራሉ። ይሄንን ለመስራት ምን ያስፈልጋቸው? ሌላ ነገር ያስፈልጋቸውም። ሁለቱ ይሄና ይሄኛውን ይሰራሉ ማለት ነው። ያ ማለት ይሄኛው ከዚህ ፕሮዳክት ላይ አልተቀላቀለም። ምን አረገ? ከተሰበሩ በኋላ ግን መጣ ሌላዎችን ሱክሮሶችን ለመቀበል። ስለዚህ ይሄ ነገር ምንድነው? ሱክሬስ እንለዋለን ማለት ኢንዛይሙ። Their function. Enzymes perform their functions by lowering their activation energy. Activation energy, the energy required to start a reaction. The lower activation energy, the faster the reaction happen. ምን ማለት ነው? ይሄ የሆነ ነገር የሆነ ሪአክሽን ለመሄድ የሆነ ሪአክሽን ለመካሄድ የሆነ ሪአክሽን ሀፕን ለማድረግ ምን ያስፈልጋል ማለት ነው? የተወሰነ አማውንት ኦፍ ኤነርጂ ያስፈልጋል ማለት ነው። ላይክ ለምሳሌ ዳይጀስት ለማድረግ ምግብን እኛ በልተን የሆነ ሰዓት ያስፈልጋል አይደል? ያ ሰዓት ውስጥ የሆነ ኤነርጂ አለ። ያ ኤነርጂ ላይክ 30 ሰከንድ ከሆነ ያ ምግብ መፈጨት የሚችለው በ30 ሰከንድ ወይም 30 ደቂቃ ከሆነ በ30 ደቂቃ ውስጥ እንዲፈጭ የሚያደርግ ኤነርጂ አለን ማለት ነው። ያ ኤነርጂ ያን ነገር ፈጭ ግን አክቲቬሽን ኤነርጂውን ይቀንሰዋል። ሚኒማይዝ አክቲቬሽን ኤነርጂ ሲያደርገው ለዛን ያን ነገር ለመፍጨት የሚወስድብንን 30 ደቂቃ ኤነርጂ ወደ 25 ደቂቃ ወደ 20 ደቂቃ ወደ 10 ደቂቃ ይቀንሷል ማለት ነው። ማን? ኢንዛይም በራሱ ስለዚህ ዊዛውት ኢንዛይም ሪአክሽኑ ስናየው ይሄ ብሉ ነው። ይሄኛውን ደግሞ ፐርፕል ከለሩን ስናየው ዊዝን ኢንዛይም ነው። አክቲቬሽን ኤነርጂ ዊዛውት ኢንዛይም ይሄኛውን ርቀት ማየት እንችላለን። ዊዝን ኤነርጂ ኢንዛይም ችናት ማለት ነው። ሶ ሌላኛው እዚህ ጋር ምናየው ነገር ቅድም ያየነው ነው። ሊፒድ ምንድነው? ስፕሊት ፋትስ ፋውንድ ኢን ብለድ ሊፒድ ስለሆነ ማለት ሊፒድን እንትን የሚያደርግ ስለሆነ ግሉኮስ እንትን ፋትን ስለሆነ ማለት ነው። ጋይሲሪክ ጁስ ላይ ያለ፣ ፓንክሪያቲክ ሴክሬሽን ላይ ይጠቅማል። ኢንተስታይናል ጁስ ላይ ያለ አዲፖዝ ቲሹ ላይ ያለ ወይም ፋቲ ቲሹ ማለት ነው። ኤንድ ፓርቲሲፔት ኢን ዳይጀሽን ላይም ፓርቲሲፔት ያደርጋል ማለት ነው። ሊፒድ ለምን? ሊፒድን ወይም ደግሞ ፋትን ለመሰባበር ብሬክ ዳውን ለማድረግ። ለምን? እዚህ ጋር ኢንተስታይናል ጁስ ላይ አለ። ኢንተስታይናችን ላይ ወይም አንጀታችን ላይ ያንን ዳይጀስት የምናደርግበት ማለት ነው ጁስ ውስጥ አለ። ምን? ሊፒድን ወይም ደግሞ ፋት ነገሮችን ዳይጀስት ለማድረግ። አሚሌዝ አለ። አሚሌዝ ሳልቪያ ኤንድ ሄልፕስ ቼንጂንግ ስታርችስ ኢንቱ ሹጋር ይታወቃል። አሚሌዝ አሁን እነዚህ ሁሉም የካርቦሃይድሬት ናቸው። ማልቴዝ ምንለው የማልቶስ ነው። ኤግዚስቲቭ ፉድ ሰቻስ ፖታቶ ሲሆን፣ ፓስታ ሲሆን፣ በርገር፣ ቢር ኖትስ በርገር እዚ ቢር ኤንድ ሳልቪያ ብሬክስ ኢንቱ ሹጋር ማልቶስ ኤንድ ግሉኮስ። እነዚህ ሁለቱ ሞኖሳካራይዶች ናቸው። ማልቶስ ኤንድ ግሉኮስ በአንድ ሲሆኑ ይሄንን ማልቶስን ይፈጥራሉ ነው። ማልቶስ የተፈጠረው ከግሉኮሶች ነው። ከግሉኮሶች ነው የተፈጠረው። ስለዚህ ማልቶስ ወደ ግሉኮስ ይቀየራል ማለት ነው። መቼ? ማልቴዝ ሀፕን ሲያደርግ። ትራይፕሲን የምንለው ፋውንዲን ስሞል ኢንተስታይን ብሬክዳውን ፕሮቲን። አይ ቅድም ብያቸዋለሁ አይደለ? አይኤን የሚል ፕሮቴዝ የሚለው እንዳለ ሆኖ ግን አይኤን የሚሉ ከሆነ ከኢንዛይሞች ጀርባ አይኤን የሚል ከሆነ ምንድነው ማለት ነው? ፕሮቲንን ዳይጀስት የሚያደርግ ኢንዛይም ነው ብለን እንወስደዋለን። ፕሮቲን ዳይጀስት እንዲሆን። ሄሊኬዝ የምንለው አለ። ዲኤንኤን አንዊንድ የሚያደርግ ነው። ዲኤንኤ እንግዲህ ባይ ነው እንደምታውቁት። ዲኤንኤ ባይ ነው። ሶሪ አባውት ማይ ድራዊንግ ላይክ ዚስ ቢሆን ዲኤንኤ ያው እንዲህ ነገር ቢሆን እዚህ ጋር ቦንዱ ሄሊኬዝ ሲመጣ
እየሰባበረው ይሄድና ይኸው እንደዚህ አይነት ቦንዱ እንዲሰበር ያደርገዋል ማለት ነው። ዲኤንኤ ፖሊመሬዝ አለ፣ አሲታይል ኮሊኔስተሬዝ ምንለው ነገር አለ፣ ብሬክ ዳውንስ ኦፍ ኒውሮትራንስሚተር፣ አሲታላይሳይን ኢነርቭ ኤንድ ማስል ብዙ ኢንዛይሞች ስላሉ አብረን መያዝ እንችላለን። ይሄንን ሌላው ወደ ፋይናል እንምጣ። ፕሮቲን ስትራክቸርስ። ወደ ፕሮቲን ስትራክቸር ስንመጣ ፕሮቲን የተለያዩ ስትራክቸሮች አሉት። በዛ የተነሳ የማን ስትራክቸር ነው ያለን ማለት ነው? የኢንዛይሙን ስትራክቸር ነው ያለን ማለት ነው። ምን አይነት ስትራክቸር እንዳለው you have learned about protein in grade 10. In above sections we have discussed that enzymes are ፕሮቲኖች እንደሆኑ ተምረናል። ፕሮቲን have different structure አላቸው። so protein structure is a polymer of amino acid. ፖሊመር አሚኖ አሲዶች በአንድ ሆኖ የሚፈጥሩት ነው። ያ ቦንድ ምን ይባላል? ፔፕታይድ ቦንድ ይባላል ማለት ነው። with three dimensional arrangement of atoms in amino acid chains molecule. The protein complex macromolecules have four structural levels. ምን ፕራይመሪ፣ ሰከንዳሪ፣ ተርሻሪ ኤንድ ኳተርናሪ የምንላቸው ወደ 4 የሚጠጉ ስትራክቸሮች ይፈጥራል ማለት ነው። ምኖቹ አሚኖ አሲዶች በአንድ ሲሆኑ በምን የተነሳ? በፔፕታይድ ቦንድ ሲገናኙ let's go. Primary structure of the protein የምንለው the primary structure of protein makes up amino acid sequence based on the side chain substitute that differ by chemical, physical, structural property የተለያዩ ነገሮች አሚኖ አሲዶች መጥተው አታች ይሆናሉ። Its sequence of amino acid linked together from a peptide chain. ፖሊፔፕታይድ ቻይን ይፈጥራሉ። ምን ፔፕታይድ ቦንድ ስለሆነ ፖሊፔፕታይድ ቻይን ይፈጥራሉ ማለት ነው። then creates during the protein biosynthesis process አዩ ፕሮቲንን በመፍጠር ፕሮሰስ ላይ ይመጣል ማለት ነው። ይሄ እንትን ላይ protein with fewer than 50 sequence are peptide እንላለን። ከ50 ያነሱ ሲኩዌንሶች በአንድ ላይ ሲያያዙ በፔፕታይድ ቦንድ ፔፕታይድስ እንላለን። and proteins are longer than 50 sequence of amino acid are polypeptide chain. ምን ማለት ነው? ወደ 50 የሚጠጉ 50 የሚደርሱ አሚኖ አሲዶች እንዲያሉ ምን ይላሉ ማለት ነው? እየተገናኙ ይሄዳሉ ማለት ነው። ሲሄዱ እስከ 50 ድረስ ፔፕታይድ ብለን ነው የምንወስደው። ለምን? ፔፕታይድ ቦንድ ነው መሃላቸው ላይ ያለው። ስለዚህ ፔፕታይድ ብለን እንወስደዋለን አሚኖ አሲዶችን። ከዛ ግን ፖሊፔፕታይድ የምንለው ግን ከ50 በላይ ሲሆን ግን በጣም ብዙ ናቸው በሚል ፖሊፔፕታይድ እንለዋለን ነው። ሂውማን ስትራክቸር ቲዮኒ አሚኖ አሲድስ ቅድም እንዳልኳችሁ ማለት ነው። out of 10 አሚኖ አሲድስ are synthesized in human body and the last of the 10 አሚኖ አሲድስ obtained from diet. እንዴት ነው? የሰው ልጅ ውስጥ ላይ ብዙ ነገሮቻችን ከፕሮቲን የተሰሩት ከጥፍራችን ጀምሮ ከአይናችን ጀምሮ ከጸጉራችን ጀምሮ ስኪናችን ብዙ ነገሮቻችን ፕሮቲን ሜድ የሆኑ ነገሮች ናቸው። እነዚህ ነገሮች ሜድ ሲደረጉ 20 የሆኑ አሚኖ አሲዶች ተጠቅመናል ነው አሉን። ኦንሊ ቲዮኒ አሚኖ አሲድስ እኛ ያለን አሚኖ አሲድ 20 ብቻ ነው። ከዛ ውስጥ ግን 10ሩ እኛ እናመርተዋለን በራሳችን ማለት ነው። 10ሩ ግን ምግብ በልተን ከምግብ ውስጥ የምናገኘው ነው ማለት ነው። ሴልስ ዩዝ ቲዮኒ ዲፈረንት ስታንዳርድስ LA አሚኖ አሲድስ contained by the amino acids and acidic carboxyl group of protein construction ይላል እና ያለን ሴሎቻችን ዙሮ 20 ዲፈረንት ስታንዳርድ ኦፍ ኤል አልፋ አሚኖ አሲዶችን ይዟል ነው እያለን ያለው። እንምጣ ወደ ታች። ፕራይመሪ የምንለው ቻይኗ ብቻ ናት። እቺኛዋ ቻይኗ ብቻ አሚኖ አሲድ አለ። እንደምታዩት ፔፕታይድ ቦንድ አለ። እንደምታዩት ፔፕታይድ ቦንድ አለ። ይሄኛው አለ። ምንድነው እያለን ያለው? ከዚህ ከላይኛው ላይ ሲለን የነበረው ምንድነው እዚህ ጋር ኮንቴን ቤዚክ አሚኖ አሲዶች ይይዛል አለ ኤንድ አሲዲክ ካርቦክሲል ግሩፕ ኦፍ አሚኖ አሲድ የምንላቸው ነገሮች አሉ ማለት ነው። እነሱ ያላቸው እነዚህ ነው። ይኸው እዚህ ጋር አለ፣ እዚህ ጋር አለ አሲዲክ ኤንድ ቤዚክ የምንላቸውን ብራንቾች ይይዛል ማለት ነው። ሌትስ ጎ ሰከንዳሪ ስትራክቸር ኦፍ ፕሮቲን የምንለው አለ። እሱ ምንድነው? ፕራይመሪዎቹ ባንድ ኮምባይን ሲያደርጉ የሚፈጥሩት ማለት ነው።
ሰከንዳሪ ስትራክቸር ኦፍ ፕሮቲን ኢዝ ምንድን ነው? ፎልድድ ስትራክቸር folded structure formed within polypeptide due to interaction between atoms of the backbone based on hydrogen bond and containing alpha helix and beta sheet type of strand ይላል። ምን ማለት ነው ይሄ? እንግዲህ ፕራይሜሪ የምንላቸው ጀስት ኤችአይን ናቸው። እዚህ ጋር ቤዚክ አለ፣ እዚህ ጋር አሲዲክ አለ እንጂ ሌላው ቤዚክ እንትን ነው፣ ኖርማል ቼን ነው። እነዛ ምን እያደረጉ ፎልድ እያደረጉ እየተጣጠፉ በሄዱ ቁጥር ምንን ይፈጥራሉ ማለት ነው? ሰከንዳሪ ስትራክቸር ኦፍ ፕሮቲንን ይፈጥራሉ ማለት ነው። ይህ ሰከንዳሪ ስትራክቸር ኦፍ ፕሮቲን ምን ይፈጥራል ማለት ነው? ባክቦን ቤዝድ ኦን ሃይድሮጅን ቦንድ አለው። ሃይድሮጅን ቦንድ እንግዲህ ዘ ሞስት ስትሮንገር ቦንድ የሚባለው ነው። በጣም ጠንካራ ቦንድ ነው። ሃይድሮጅን ቦንድ አለው and containing alpha helix and beta sheets type of strand አለው ማለት ነው። the alpha helix የምንለው right handed colloid strand and the side chain substitutes of amino acids group extended to the outside of and forming hydrogen bond within oxygen ከኦክሲጅን ጋር ኮላይድ አድርጎ እንግዲህ ከላይ እንዳያችሁት እዚህ ጋር ያው ከኦክሲጅን ጋር ከኦክሲጅን ጋር ኮላይድ አድርጎ ይሄ ማለት ነው። ከኦክሲጅን ጋር ኮላይድ አድርጎ የሚፈጠር ነው አልፋ ሄሊክስ የምንለው። አልፋ ሄሊክስ የምንለው እሱን ነው። ካርበን ዊዝ ሃይድሮጅን ቦንድ ዊዝን ኦክሲጅን ጋር አታች ሆኖ ነው አልፋ ሄሊክስ የሚፈጠረው ነው። በታች በምስሉ ላይ እናያለን። in the strands with hydrogens of each group of 4 amino acids to make structure stable እንዲሆን ያደርገዋል ማለት ነው። the alpha helix structure is one of the most common ways to with the polypeptide chain forms of possible hydrogen bond by choosing into right hand screw with the NH group of each amino acid reside hydrogen bond to CO አሁን ካርቦን ዊዝ ኦክሲጅን እዚህ ጋር ያየ ነው ማለት ነው። ኦፍ አጀሰንት ኦፍ ተርን ኦፍ ዘ ሄሊክስ ይሆናል ማለት ነው። ሌላው ቤታ ፕሌት ሽት የምንለው ነገር ምንድን ነው? ቤታ ፕሌት ሽት የምንለው ነገር ምንድን ነው ስትል the hydrogen bond in the beta sheet is between the inner strand and intrastrand in which the sheet conformation of the beta sheet consists of pair of strands lying side by side እዚህ ጋር እንደምንመጣው አልፋ ሄሊክስ የምንለው ይሄው አልፋ ሄሊክስ የምንለው ይሄ ነው። ይሄው ሄሊክስ ይሰራል ማለት ዲኤንኤ ሄሊክስ እንደምንለው ለዛ ይሰራል። ሃይድሮጅን ቦንዶች ደግሞ እዚህ ጋር ሀፕን ያደርጋሉ ማለት ነው። ቤታ ፕሌት ሽት የምንለው ደግሞ ይሄኛው የተጣጣጠፈ ምንድነው? ቤታ ስትራንድ shows the flat arrow opposite toward the carboxyl group መሄዳለ። ይሄው ሃይድሮጅን ቦንድ ደግሞ በሁለቱ ይሄ እንግዲህ ይመጣል ይተጣጠፋል ማለት ነው። አልፋ ሄሊክስ የምንለው ይሄኛው ነው። ካርቦን ዊዝ ኦክሲጅን ሃይድሮጅን ቦንድ ዊዝን ኦክሲጅን አታች የሚያደርግበት ማለት ነው። እዚህ ጋር ያለው ነገር ቤታ ፕሌት ሽት የምንለው ደግሞ ይሄኛው ነገር ራሱ ይሄው እያለ እየተገናኘ ይመጣል ማለት ነው። ስለዚህ በጣም ምን እያለ መጣ ማለት ጠንከር እያለ መጣ ማለት ነው። ተርሻሪ ስትራክቸር ኦፍ ዘ ፕሮቲን የምንለው አለ። ተርሻሪ ፕሮቲን ስትራክቸርስ 3 ዳይሜንሽናል ሼፕ ያ 2D ነበር አይደል? ሼፕ ኦፍ ዘ ፕሮቲን molecule that bends and twists to achieve the maximum stability or lowest energy state ላይ ምን ማለት ነው? ይሄ ማለት እንግዲህ እያንዳንዱ አሁን እዚህ ጋር ያየናቸው ነገሮች ሞኖ ላይ ያየናቸው ሰከንዳሪ እና ፕራይሜሪ ላይ ያየናቸው ነገሮች እንደገና ደብል ትዊስት እየሆኑ በሚመጡበት ጊዜ ማክሲመም ስታቢሊቲ ይሰጣል ኦር ሎስት ኢነርጂ ስቴት ይሰጣሉ ማለት ነው። ወይም ደግሞ ዘ ታይፕ ኦፍ ሳይድ ቼን ኢንተራክሽን እዚህ ጋር እንደምናየው ነው። ኦቨርall ሲሪዲ ሻፕ እዚህ ጋር እንደምናየው ነው። ሲሪዲ እየሆነ ይመጣል ማለት ነው። so it is fascinated by many stabilizing force due to the bonding interaction between the side chain amino acids so ይሄ ነገር የምናየው ነገር ምንድነው? መሆኑን ፕራይሜሪ ሰከንዳሪ አታች የሆኑ በደንብ እንትን የሆኑ ተርሻሪ እናገኛለን። ሌላው quaternary structure of the protein. The protein's quaternary structure is the arrangement of multiple
ፎልደን ፕሮቲን ሰብ ዩኒት ኢን መልቲ ሰብ ዩኒት ኮምፕሌክሶች ናቸው። በቃ እንትን እያሉ ኢት ኢዝ ኤ አሶሲዬሽን ኦፍ ሰቨራል ፕሮቲን ቼንስ ኦር ሰብ ዩኒት ኢንቱ ክሎዝሊ ፓክድ አሬንጅመንት ዌዘን ዚር አሁን ፕራይሜሪ ሴኮንዳሪ ኦር ቴርሸሪ ስትራክቸር ኤንድ ሆልድ ቱጌዘር ባይ ዘ ሃይድሮጅን ቦንድ ነው። እነዚህ ያየናቸው ነገሮች በሃይድሮጅን ቦንድ አታች እየሆኑ በመጡ ቁጥር የሚፈጠር ምን እንለዋለን? ኮዋተራል ስትራክቸር ኦፍ ፕሮቲን ብለን እንወስደዋለን ማለት ነው። ስለዚህ ሌላው እዚህ ጋር ሳማሪ ያለ ፕራይሜሪም ዘ ቤዚክ ሊነር ሲኩዌንስ የምንለው ፕራይሜሪ ሆና ዘ ኔክስት ሌቭልስ አፕ ኦፍ ፕሮቲን ዊዝን ፎልዲንግ ሬጅ ኢንቱ ስፔሲፊክ ስትራክቸር ፓተርን ሲሆን ደግሞ ከአንድ በላይ ዊዝን ዋን ፖሊፔፕታይድ ቼን እያደረገው ሲሄድ ሰከንዳሪ እንለዋለን። ሰርድ ዳይሜንሽን አሬንጅመንት ሆኖ ደግሞ አሚኖ አሲዶች ምናምን ኢን ሲንግል ፖሊፔፕታይድ ሲሆን በአንድ ሲንግል ፖሊፔፕታይድ ላይ እነዚህ ነገሮች ሁሉ አሬንጅመንቱ ስሪ ዳይሜንሽናል ሲሆን ኦፍ ኦል አሚኖ አሲድስ ኢን ሲንግል ፖሊፔፕታይድ ቼን ከ50 የምንለው ከ50 በላይ ሲሆን ማለት የሆነ ሴት ተርሻሪ ያለ ኦል ፖሊፔፕታይዶች ደግሞ ቼንስ አር ሆልድ ቱጌዘር ኤንድ ስፔሲፊክ ስፔሻል የሆነ አሬንጅመንት ኢንተራክሽን ሲኖራቸው ኳተርናሪ ብለን እንወስደዋለን ማለት ነው። ሶ ኔክስት ኢንዛይም ሳብስትሬት ሞዴሎችን ኔክስት እናያለን ማለት ነው። ለዛሬ ያለን ይህን ይመስላል። እያንዳንዶች ኩዌስችኖች ሊሆኑ ይችላሉ። ኮሜንቶቻችሁን በኮሜንት እንድታሳውቁኝ እፈልጋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ቀን።